አብዛኛውን ጊዜ እድሜያችን 18 ዓመት በላይ ከሆነ ቦታክስ መጠቀም እንደምትችሉ ታውቃላችሁ። ፊታችሁ ላይ ያለ የተለያየ ቆዳ መሸብሸብ፣ በተለይ ደግሞ በፌሻል ኤክስፕሬሽን በመሳቅ ቅንድብ፣ አይን በማንቀሳቀስ ከጡንቻ መስመሮች የሚመጡትን የቆዳ መሸብሸብ በቦታክስ መከላከል እንችላለን። አብዛኛውን ጊዜ ሰው የተሳሳተ አስተሳሰብ አለው ስለ ቦታክስ። ቆዳዬ እዛው ፊቴ ድርቅ ብሎ ይቀራል፣ ፊቴ ማንቀሳቀስ አልችልም የሚል አይነት አስተሳሰብ አላቸው። ያ ግን በጣም የተሳሳተ ነው። ምናልባት የሚሰጣችሁ ሰው ፕሮፌሽናል ካልሆነ ለእንደዚህ አይነት ሳይድ ኢፌክት ልትጋለጡ ትችላላችሁ። ነገር ግን ቦታክስ ሪላቲቭሊ FDA አፕሩቭድ የሆነ እና በጣም ሴፍ የሆነ የቆዳ መሸብሸብን መከላከል የምንችልበት የሕክምና አማራጭ ነው። ቦታክስ ለቆዳ መሸብሸብ ብቻ አይደለም፣ ለብዙ ሜዲካል ነገሮችም እንጠቀምበታለን ማለት ነው። ለምሳሌ ላብ ያስቸገረው ሰው፣ የተለያየ ቦታ የጡንቻ መሸማቀቅ ወይም ደግሞ የተለያየ ቦታ ላይ ኢቨን የሽንት ቧንቧ አካባቢ ችግር ላለበት ሰው ራሱ ሜዲካሊ የምንጠቀመው ነገር ነው ማለት ነው። ስለዚህ ሴፍ የሆነ የሕክምና አማራጭ ነው። እኛ ክሊኒካል ፊልብል ነው። ቆዳችሁ በጣም ፐርማነንትሊ ሳይሸበሸብ በፊት ሐኪም አናግራችሁ መታከም የሚፈልጉ ከሆነ ወደ ግሎ መምጣት ትችላላችሁ።